ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወዶኖ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩ ማይቀርንም ማለት ይላል አባቴ። ኮፒሊንግ ሼር አድርግና ዳርስለት ይወል መጣለ በለው ጊዮማሬሽ ወያላ እንግዲህ አሳርህን ብላ ብለናል። እንግዲህ ይሪቁ በስንት መከራ አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለ እፈትግሃለሁ ብያለሁ። ወያላ ጉማሬሽ ትላለ ወይ ብሩኖ የተቀበረ የንጉሳውያን ስም ነው ሲጀመር ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። ብሩኖ ጊማራይስ ቱ አርሰናል ሂር ዊ ጎ። ትላንት ማታ ምን ብዬ ነበር? እንዳተኛ ብዬ እኔም አልተኛውም ማለት በሰዓታት ብቻ ነው የሳት ነው ገባርለ። ትክክለኛው ብሩኖ ወደ ሊጉ መጥቷል። ወደ ሊጉ አናትማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኝ አይደል? ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎን አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ አታመጡትም ያላችሁ ሰዎች ቀላል በርካሽ ዋጋ መጣ ነው። ኒውካስትል ገና 20% ለሊዮን መክፈል አለበት። ሴሎን ክሎዝማን ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን። ለምን? በሃርድ ስለሆነ የቆየው ማንም እኛን ስለሚያገረጥን አይደል? ምን ፈልገውን ዋጋ እንከፍላለን። ከዛ ዱዲ ሳንቲም አንጨምርልህም። ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትል አምበል ነው። ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው። ገባ የፕሮጀክቱን ዋና ቁንጮ አስፈረም ነው። አሁን ደግሞ የኒውካስትልን ሙሉ ክለቡ እንዳስፈረም ነው። ኒውካስትልም ተረዳኛል። ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበረ? ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ። ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ እያለን ገባርለ። ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር። ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂርዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት። ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ። በጣም ሳስጨንቅ ቪኒን ትረሳዋለህ። ገባ መጣም አልመጣም ተጨነኩ ብለህ ትረሳዋለህ። ከዛ ቪኒ ሲመጣ ጨጓራህን እንዲህ ብሩኖ ጊማሬሽን አገረጧቸው ብዬ ቪዲዮ ሳልሰራ ታንክስ ጋድ አሁን ዴቪድ ኦርንስቲን ተስማሙ እያለ ነው ማለት ነው። እና አንዳንዴ ፈጣሪ ወደኛል ለትንሽ ኩል አገረጧቸው ብዬ ልስራ ቪዲዮ አልስራ እያልኩ ነበረ ሳልሰራ ወይኔ ለማንኛውም ኢትዮጵያ ውስጥ እንግዲህ ስፖርቱ ርድ እንደተዘጋ ይታወቃል። ግን እስቲልኛ እየተጫወተን እየበላን ነው የውጭ ሀገር ድርጅቶች ላይ ማለት ነው። ቲጂ ቻናሌ ላይ ሁሉም ነገር ቁጭ ብሎላችኋል። ምን ላይ እንደምትጫወቱ እንዴት እንደምትጫወቱ ቲጂ ቻናሌ ዮርዳ 99 ብላችሁ ሰርች ታረጉ ታገኙታላችሁ። ዮርዳ 99 ስትሉ ዮርዳ ሚል ቻናል ከ22000 በላይ ተከታይ ያለው ቻናል። ብሩኖ ጊማሬሽ እንግዲህ ወደ አርሰናል ተቀላቅሏል። ሰዎች የአርሰናል ደጋፊዎች እንኳን ደስ አለን። በቃ በጣም እውነት ከእንቅልፌ ስነሳ ያየሁት የመጀመሪያ ዜና ነውና በጣም ጸዴ ነው። ብቻ ሂር ዊ ጎ ተብሏል። ለብሩኖ ጊማሬሽ 75 ሚሊዮን ፓውንድ አካባቢ ይከፍላል አርሰናል ለኒውካስትል። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። እንኳን ደስ አላችሁ ሁላችሁም። በእውነት እኔ ሳይሆን ማለት ነው። በተለይ ደግሞ ራይስ ተጎድቷል። ያው ማለት በጮታ አይቀርም። ብቻ ግን ራይስ እንደፈለገው እንዲያርፍ ያደርገዋል። ከዛ በተጨማሪ ደግሞ ራይስ ራሱ ኖሮ ከጎመሬሽ ጋር በቃ አርሰናል ሚድፊልዱ ኮምፕሊትሊ ነው ዶሚኔት የሚያደርግ። የምር ነው። በቃ እኔ ደስ ያለኝ ይሄንን ዜና ሳይሆን የአርሰናል ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አለን። አስቡት ኔክስት ይር አርሰናል ወደፊት እንደፈለገው ነው የሚጮተው ማለት ነው። ይሄ ልጅ ራሱ ወደፊት መጮት የሚችል ሰው ነው። ይሄ ሶስተኛ የሜዳ ክፍል ላይ የሚያደርጋቸው ፓሶች በጣም ጸዴ ነው የዚህ ልጅ። ብቻ ግን ማለት ነው እኔ ኒውካስትል ራሱ ይመቸኝ ነበር። ይሄ እንዴት ነው ይሄ ልጅ ማለት እንደ ራሞስ ነው ለኔ። በቃ ራሞስ ሌላ ቲም ሲሆን የምትጠሉት ከዛ ራሳችሁ ቲም ላይ እንዲሆን የምትፈልጉት ተጫዋች ነው። ምክንያቱም
በቃ የሚረብሽ ሰው ነው። ይሄም እንደዛው ነው። ኒውካስትል እያለ ሌላ ቲም መሆኑ በጣም ያበሳጭ። ኒውካስትል ካረጉት ሰዎች መሀል አንዱ ነው። ይልጅ በቃ ግን ራሳችሁ ቲም ላይ በጣም የምትፈልጉት ልጅ ነው። ብቻ አርሰናል ደጋፊዎች እንኳን ደስ አላችሁ። ብሩኖ ጊማሬሽ ወደ አርሰናል ሂር ዊ ጎ ተብሏል። እንደምታዩት የውላችሁ በጣም ብዙ ሰዎች ደጋግማችሁ ጠይቁኝ ነበር። ብሩኖ ጊማሬሽ ወደ አርሰናል አይመጣም እንዴ ኮንትራቱ ሊቋረጥ ነው ምናምን እያላችሁ ዴቪድ ኦርንስቴ ደጋግሞ ሲናገር ነበር። ቶታል አግሪመንት ላይ እንደደረሱና አከፋፈል ላይ ያወሩበት እንደሆነ ዘንድሮ ፋብሪዚዮ ሮማኖ አልገባኝም። በጣም ነው የተከሳከሰው። ዴቪድ ኦርንስቴ ኩክኒ ያደረገው ብቻ ስለ ብሩኖ ጊማሬሽ እንመለስ። የሁላችሁ እጅግ በጣም አስገራሚ ዝውውር ነው አርሰናል ያደረገው። መሀል ሜዳ ላይ ኒውክሌር ታጥቋል ማለት ይቻላል። ስብስቡን ነው ዲክላራ ዙቢሜንዲ፣ ብሩኖ ጊማሬሽ እና ሜሪኖ ማሉ እጅግ በጣም አስገራሚ መሀል ሜዳ ክፍል ነው ያላቸውና የሁላችሁ የብሩኖ ጊማሬሽን ጥቅም ባለፈውም ነግሬያችኋለሁ። ቴምፖ መቋቋም ማለት ሲፈልግ ማፍጠን ሲፈልግ ማቀዝቀዝ የሚችል እጅግ በጣም አስገራሚ ተጫዋች ነው። ዴክላሬሽን ማሳረፍ የምትፈልግ ከሆነ እጅግ በጣም አስፈላጊ ሰው ይዘህ መጥተሃል እያልኩ ነውና የአርሰናል ደጋፊዎች እንኳን ደስ አላችሁ። ኮሜንት ሴክሽን ላይ የተሰማችሁን ሀሳብ አስተያየት አስቀምጡልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ ገባ ብሩኖ ጉማሬሽ ሂር ዊ ጎ መሃሉ ድፍን ብሏል። ምንም የሚያፈስ ቀዳዳ የለም። በቀሉ ዘንድሮ ጉድ ይፈላ። አርቴታ አንድ ያጣላል። በሞቴ አርቴታ ቪኒ ጁኒየር እንድገመው ግባና አውጣው። ላይክ ሼሪ ፖስት አድርጉትኝ። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። ከዚህ በኋላ የአሜሪካው የአየር መከላከያ ሲስተም እንዲሁም ደግሞ የእስራኤሉ ስፓይደር የአየር መከላከያ ሲስተም የሩሲያው የአየር መከላከያ ሲስተም ቢደመሩ የማይፈጥሩትን ጥምረት በዴክላን ራይስ እና በብሩኖ ጉማሬሽ አማካይነት መስርተናል ገንብተናል ማለት ነው። የትኛው ተከላካይ የትኛው አማካይ የትኛው አጥቂ ነው ይሄን መሃል ሜዳ ሊሰብረው የሚችለው? ዊ ዊል ሲ ምናየው ይሆናል። ለማንኛውም የሚመሳሱ ምርፈኞች እንኳን ደስ አላችሁ። ብሩኖ ጉማሬሽ ወደ አርሰናል ይላል። ሂር ዊ ጎ የሚገርም ሳይን የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌክ ፈልጎ ነበር ለሲቲ ማለት ነውና የሚገርም ሳይን ኦዴጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት። ይሄንን አባቴ ምን ሊፈጠር ይችላል? ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስትል 100 ምናምን ነበር ያለው 75 ነው ያሉት። ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ። እንዴት እንደዚህ ሆነ ግን? የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ አሪፍ ሳይኒንግ ነው የምሬ ነው። ናይስ ቀብራራው የአርሰናል ደጋፊ ምንም እንዳትሰጉ። ብሩኖ ጉማሬሽ ኒውካስትልን ትቶ በ75 ሚሊዮን ፓውንድ አርሰናልን ተቀላቅሏል። እንግዲህ ዛሬ ሂር ዊ ጎ ተብሎላችኋል። ሂር ዊ ጎ በቃ ገና ቪኒ ይመጣል። ምንም እንዳታስቡ ነው የምላችሁ። ገና ቪኒ ይመጣል። እናንተ ግን ማለት ነው ፎሎና ላይክ እያደረጋችሁ እቺም ደግሞ ሼር አድርጓት ማለት ነው። እድሜው ሄዷል እኮ ለምን አስፈራው? እድሜው ሄዷል እኮ አልታለል አላችሁ።